ታሪካችን የሚጀምረው የፓኪስታን መንግስት ለረጅም ጊዜ ፍርድ ሳያገኙ የታሰሩ እስረኞችን ፋይል በድጋሚ በመክፈት ውሳኔ እንዲያገኙ ሲወስኑ እያሳየን ነው። እነዚህንም እስረኞችን የሚወክሏቸው ብዛት ያላቸው ጠበቆች የተቀጠሩ ሲሆን ከእነዚህ ጠበቆች መሃል አንድ ሳሚያ የምትባል ፓኪስታናዊት ሴት ነበረች። ሳሚያም ለአንድ ህንዳዊ እስረኛ በተለምዶ እስረኛ ቁጥር 786 ተብሎ ለሚጠራ ሰው ጥብቅና እንድትቆም ትቀጠራለች። ሳሚያም እስረኛውን ለማነጋገርና ከክሱ ጋር የተያያዙ መረጃዎችን ለመሰብሰብ እስረኛው ወደ ታሰረበት እስር ቤት ትሄዳለች። ነገር ግን የእስረኛው ጠባቂ እስረኛው ካወራ 22 ዓመት እንደሆነውና 22 ዓመት ሙሉ አንድም ቃል ሳያወጣ እንደዋለ ይነግራታል። ሳሚያም እድሌን ልሞክር በማለት እስረኛውን ለማዋራት ትወስናለች። እስረኛውን ለማዋራት ስትሞክር ምንም ሊያዋራት ፈቃደኛ አይደለም። ሳሚያም እስረኛውን በሙሉ ስሙ ቬር ፕራታፕ ሲንግ ብላ ስትጠራው እስረኛው ስሙን ከሌላ ሰው በመስማቱ ይገርማል። ምክንያቱም ለ22 ዓመታት ማንም ሰው በስሙ ስላልጠራው ነበረ። ቬርም ሳሚያን ለማነጋገር ምቾት ተሰምቶት እንዴት እዚህ እስር ቤት ውስጥ እንደገባ ታሪኩ መናገር ይጀምራል። ታሪካችንም 22 ዓመት ወደ ኋላ ይመልሰንና ቬር የህንድ አየር ኃይል ውስጥ በነፍስ አድንነት ስራ ላይ የተሰማራ ሰው እንደሆነ እንመለከታለን። ትዕይንቱ የሚቀየርና ፓኪስታን ውስጥ ወደምትኖርና የፖለቲከኛ ልጅ የሆነችውን ዛራ ከእንቅልፏ ስትነቃ እናያለን። ዛራም የአባቷን ፖለቲካ ስራ ለማሳደግ ከአንድ ራዛን ከሚባል ፖለቲከኛ ጋር በቤተሰቦቿ ግፊት ልታገባ ስለሆነ ቤተሰቦቿ ለሰርጓ ዝግጅት ላይ ናቸው። ከተወሰኑ ቀናቶችም በኋላ ዛራ ከልጅነቷ ጀምሮ እንድናት ተንከባክባ ያሳደገቻት ህንዳዊ ሞግዚቷ ቤቤ በጠና በመታመሟ ለዛራ ይነገራታል። ዛራም ተደናግጣ ወደ ቤቤ ክፍል ትሄዳለች። ቤቤም የመጨረሻ ትንፋሿን እየተነፈሰች ዛራን ስትሞት አመዷን ወደ ትውልድ ስፍራ ወደ ህንድ ወስዳ ኪራትፑር የሚባል የቤተ መቅደስ ወንዝ ላይ እንድትበተነው ትነግራታለች። ዛራም ይህን ስትሰማ ቤቤ በፍጹም እንደማትሞትና ጥሩ የሆነ ሕክምና አግኝታ አንድ ላይ ወደ ኪራትፑር እንደሚሄዱ እየነገረቻት ሳለ ቤቤ ትሞታለች። ዛራም ለቤቤ በጣም ትልቅ ፍቅርና አክብሮት ስላላት ምንም ሳታመነታ ቤቤ ባለቻት ነገር ተስማምታ ቤተሰቦቿ ሳያዋት የቤቤን አመድ ይዛ ወደ ህንድ ሀገር ታቀናለች። ሆኖም ግን መንገድ ላይ የተሳፈረችበት ባስ መንገዱን ስቶ አንድ ገደል ውስጥ ይገባል። እነሱንም ለማዳን ቬርና ቡድኑ በብርሃን ፍጥነት አደጋው ጋር በሄሊኮፕተራቸው ይመጣሉ። ቬርም ዛራን ከባሱ ውስጥ እያወጣት ሳለ መልኳን አይቶት ይፈዛል። ምንም እንኳን ከሷ በላይ ቆንጆ ሴት አይቶ ቢያውቅም ግን በማያውቀው ምክንያት አይኑን ከሷ ላይ ማንሳት ይከብደዋል። ከባድ የሆነ ንፋስም ስለነበረ ንፋሱ ጸጉሯን ፊቷን እየሸፈነባት ስለነበረ ቬር ጸጉሯን ከፊቷ ላይ ሳያነሳው ለመጀመሪያ ጊዜ አይን ለአይን ይተያያሉ። በዚህም ሰዓት ላይ ዛራ የቤቤን አመድ የያዘችበት ቦርሳ ይወድቅና ዛራ ወርዳችሁ ቦርሳዬን ስጦኝ እያለች መጮት ጀምራለች። ቬርም ዝም ብሎ ቦርሳ ነው ከህይወታችን አይበልጥም ቢላትም ግን ዛራ ካላወረዳችሁኝ ሞቼ ይገኛለሁ ትላለች። ቬርም ዛራ በጣም የተወራጨችበት ስለነበረ እንዳትጥላቸው ብሎ በመፍራት ቦርሳዋን እንደሚያመጡላት በመናገር ወደታች ይወርዳሉ። ቦርሳዋንም እየተበሳጨ ከሰጣት በኋላ ይዟት በሄሊኮፕተሩ ይሄዳል። መሬት ላይም ከወረዱ በኋላ ቬር ዛራን ለአንድ ቦርሳ ብላ የራሷንና የቡድኑ ህይወት አደጋ ላይ ስለጣለች ይገጽጻታል። በዚህም ቀን ላይ በጣም የሚወደውን ስራ እንዲጠላ እንዳደረገችው ይነግራታል። ዛራ ምንም መልስ ሳትሰጠው ዝም ብላ እየሰማችው ነበረ። ይህ በእንዲህ እንዳለ የዛራ እናት ከቤታቸው ሰራተኛና ከዛራ ጓደኛ ከሻቡ ዛራ ወደ ህንድ መሄዷን ስትሰማ በጣም ትጨነቃለች። ዛራም እናቷ እንዳትጨነቅ በማለትና ደህና መሆኗን ለማሳወቅ እናቷ ጋር ትደውላለች። እናቷም ቶሎ ወደ ቤት እንድትመለስ ብትነግራትም ግን ዛራ የቤቤ ምኞት ሳታሟላ እንደማትመለስ ትነግራታለች። እናቷ ምንም ያክል ደስ ባይላትም ግን ተስማማና አባቷ ከፊልዱ ከሳምንት በኋላ ከመምጣቱ በፊት እንድትመለስ ትነግራታለች። ዛራም ያን ያክል ጊዜ እንደማትቆይና ከአንድ ቀን በኋላ እንደምትመለስ ነግራት ስልኩ ይዘጋል። ቬርም ቤተሰቦቹ ሎዲ የሚባል በዓል ከእነሱ ጋር እንዲያከብር ስለጠሩት ለትንሽ ቀናቶች ስራ እንደማይመጣ ለባልደረባው ይነግረዋል። በኋላም ላይም ዛራ ወደ ኪራትፑር የሚሄድን ባስ ለመሳፈር ስትል ሰዓቱ እንደመሸና በዚህ ሰዓት የሚወጣ ባስ እንደሌለ ይነግራታል። ቀጥሎም ቀጣይ ባሱ የሚነሳው በሚቀጥለው ቀን እንደሆነ ተነግሯት የምታድርበትን ሆቴል ፍለጋ ትሄዳለች። እዛም ቬርን አግኝተው ቦርሳዋን የፈለገችበት ዋነኛ ምክንያት ቦርሳው ውስጥ በጣም የምትወዳት የሞግዚቷ አመድ ስለነበረ እንደሆነ ተነግረዋለች። ቬርም ይህን ሲሰማ ንዴቱ ይበርድለታል። ጠዋትም ላይ ቬራ ወደ ኪራትፑር ባስ ላይ ለመሳፈር ቲኬቷን ይዛ ትሄዳለች። ሆኖም ግን ምንም ያክል ቲኬት ብትይዝም ባሱ ይሞላባትና የባሱ ረዳት ባሱ ጣሪያ ላይ ተሳፍራ እንድትሄድ ይነግራታል። ዛራ ምንም ሳትፈራ የባሱ ጣሪያ ላይ ትሳፈራለች። ቬርም ዛራን ከርቀት የተመለከታት ስለነበረ በድፍረቷ በመደነቅ ከሷ ጋር ለመሄድ የባሱ ጣሪያ ላይ ይሳፈራል። አጠገቧን በመቀመጥ ብቻዋን እዚህ ላይ ተሳፍራ ስትሄድ ማየት ስለከበደው ኪራትፑር ድረስ አብሯት እንደሚሄድ ነግሯት አንድ ላይ መሄድ ይጀምራሉ።
ኪራትፑርም እንደደረሱ ዛራ የቤቤን አመድ ወንዙ ውስጥ ልትበትነው ስትል ቬር አመዱ ከመኪናው አደጋ ጋር እንዳይጠፋ ትልቅ የሆነ አስተዋጽኦ ስላደረገና እስከዚህ ድረስ አብሯት ስለመጣ አመዱን ከሷ ጋር እንዲበትኑ ትጠይቀዋለች። ቬርም ተስማምቶ አመዱን በአንድነት ወንዝ ውስጥ ይበትኑታል። ከዛም ዛራ ቬርን ላደረገላት ነገር በሙሉ አመስግነው ውለታውን በምን መልኩ መመለስ እንዳለባት እንደማታውቅ ትነግረዋለች። ቬርን በዚህ ጉዞ ላይ በመምጣት የእድሜ ልክ ትዝታዎችን ሰጥተሽኛል ይላታል። ውለታዬንም እንድትከፊኝ ከፈለግሽ ለአንቺም የእድሜ ልክ ትዝታ ልሰጥሽ ስለምፈልግ ለአንድ ቀን ብቻ መንደር መጥተሽ ቤቴንና ቤተሰቦቼን ጎብኝተሽ ትሄጃለሽ ይላታል። እሷም ምንም ያክል ለእናቷ ቶሎ እንደምትመለስ ብትነግራትም ግን የቬር ውለታ ትልቅ ስለሆነባት የቬርን ሀሳብ ተቀብላ አንድ ላይ ወደ ቬር መንደር ይሄዳሉ። እዛም የቬር ቤተሰቦች ማቲና ቿዳሪ በጣም ትልቅ አቀባበል አድርገውላቸው ይተዋወቋታል። የቬርም እናት ማቲ እንድታርፍ በማለት አንድ ክፍል ይዛት ትሄዳለች። እዛም ማቲ የዛራን ጸጉር መስራት ጀምራ ቬር ትክክለኛ የነሱ ልጅ እንዳልሆነና ቿዳሪ አጎቱ እንደሆነ ትነግራታለች። ወላጆቹም በልጅነቱ የሞቱ ሲሆን ከነሱ ሞት በኋላ እነሱ እንደ እናትና እንደ አባት ተንከባክበው እንዳሳደጉት ትነግራታለች። በኋላም ላይ ቬር አጎት ቿዳሪ ዛራን በብስክሌቱ አስቀምጦ መንደሩን ያሳያታል። ይህንንም መንደር እሱ ከባዶ ሜዳ እንደመሰረተውና ከብዙ ስቃይ በኋላ ልክ እንደ መብራትና ሆስፒታል ተቋማት እንደሰራ ይነግራታል። በመንገዳቸውም ላይ ቬር የተማረበትን ትምህርት ቤት ያስጎበኛታል። ዛራም ለሴቶች የተሰራ ትምህርት ቤት እንደሌለ ስታስተውል ለምን የሴቶች ትምህርት ቤት እንደሌለ ትጠይቀዋለች። እሱም ለሴቶቹ ትምህርት ማስተማር ያናክል አስፈላጊ እንዳልሆነና ሴቶቹ የቤት ስራ ላይ ማተኮር እንዳለባቸው ይነግራታል። ዛራም ይህን ስትሰማ በጣም ተናዳ ምንም ያክል ይሄ መንደር እንዲያደግ ትልቅ አስተዋጽኦ ብታደርግም ግን ወንዶቹን ህይወትን እንዲጋፈጡ አድርገህ ሴቶቹን ግን ለምን ደበቃቸው ትለዋለች። ይህንንም እያወሩ ሳለ ማቲ ሮዲ ፕሮግራም ሊጀምር ስለሆነ ወደ ቤት ነው ትላቸዋለች። ምሽቱንም ሞሊ ሎዲን እያከበሩ እየጨፈሩና እየተደሰቱ ይውላሉ። የሆነ ሰዓትም ላይ ቿዳሪ ቅድም ዛራ የሰጠችውን አስተያየት በመቀበል መንደር ውስጥ የመጀመሪያውን የሴት ትምህርት ቤት እንደሚከፍት ለመንደርተኞቹ ይነግራቸዋል። ለትምህርት ቤቱ የመጀመሪያውን የመሰረት ድንጋይንም ዛራ እንድታስቀምጥ ያደርጋታል። ከዛም መጨፈራቸውን ቀጥለው ዛራ ከቬር ቤተሰቦች ጋር በጣም ትቀራረባለች። ጠዋትም ላይ ቬርና ቿዳሪ ማውራት ጀምረው ቿዳሪ ከጊዜያቶች በኋላ እሱም ማቲም በህይወት ስለማይኖሩ እሱ ከሞተ በኋላ መንደሩን የሚንከባከበው ሰው ስለሌለ ቬር መንደሩን እንዲንከባከብለት ቃል እንዲገባለት ያደርገዋል። ቀጥሎም ቬርና ዛራ ጥሩ ጥንድ እንደሚሆኑና የወደፊት ሚስቱ ሆና ህይወቱን ሙሉ እንደምታደርግለት ይነግረዋል። ለእሷም ስሜት እንዳለው ስለተመለከተ ጊዜው ሳይረፍድ ስሜቱ እንዲነግራት ይነግረዋል። ዛራም የቬርን ቤተሰቦችን ተሰናብታ ከቬር ጋር ባቡር ጣቢያው ድረስ አንድ ላይ ይሄዳሉ። ነገር ግን መንገድ ላይ ድልድይ የተሻገሩ ሳለ ዛራ ወርቃ የእግሯ ብራስሌት ይበጠሳል። ቬርም ብራስሌቷን አንስቶት ኪሱ ውስጥ ከከተተው በኋላ እግሯን አሟት ስለነበረ አቅፏት መንገዳቸውን ይቀጥላሉ። ባቡር ጣቢያውም ጋር እንደደረሱ ከርቀት የዛራ እጮኛ ራዛ ይመጣል። ራዛም የዛራ አባት እንዲቀበላትና ይዟት እንዲመጣ እንደላከው ይነግራታል። ለቬርም ራዛ እጮኛዬ ነው ተዋውቀው ስትለው ቬር ልቡ ክፉኛ ይሰበራል። ራዛም ወደ ፓኪስታን የሚሄድ የባቡር ትኬት ለመቁረጥ በሄደበት ሰዓት ላይ ቬርና ዛራ ለብቻቸው ይሆናሉ። እዛም ዛራ እስካሁን ስለ ራዛ ስላልነገረች ይቅርታ ትጠይቀዋለች። ቬርም ከሷ ጋር ያሳለፋቸው 2 ቀናቶችን መቼም እንደማይረሳውና ለሷ ያለውን ስሜት ይነግራታል። ቀጥሎ ምንም ያክል እጮኛ ቢኖራትም ግን ሁሌም ቢሆን ድንበር ተሻግሮ ስለሷ የሚያስብና ህይወቱን ለሷ ብሎ አሳልፎ የሚሰጥ ሰው እንዳለ እንድታሰብ ይነግራታል። ዛራም ቬር በነገራት ነገር ልቧ ተነክቶ መልስ ልትሰጠው ስትል ራዛ ይመጣና ቲኬቱን ገዝቻለሁ እንሂድ ብሏት ይዟት ይሄዳል። ታሪካችንም አሁን ወዳለንበት ጊዜ መልሰንና የዛራ የእግር ብሬስሌት አሁንም ቬር ጋር እንደሆነ እናያለን። ብዙም ሳይቆይ የእስር ቤቱ ጥበቃ መጥቶ ለሳሚያ እስረኛ የማይቻ ጊዜ እንዳበቃና እንድትሄድ ይነግራታል። በሚቀጥለውም ቀን ሳሚያ ቬር እንደገና ለማየት መታ ቀሪውን ታሪክ ይተርክላታል። ታሪካችንም እንደገና ወደ ኋላ መልሶን ወደ እነ ዛራ ቤት ይወስደናል። እዛም የዛራና የራዛ ሰርግ ፕሮግራም ተቃርቦ ስለነበረ ቤት ውስጥ የተለያዩ የሰርግ ፕሮግራሞች እየተካሄዱ ነበረ። ዛራ ግን ምንም ብታደርግ ቬርን መርሳት አልቻለችም። ከእናቷ ጋርም እያለችም ራዛ ለኔ ህይወቱን መስዋዕት እስከማድረግ ድረስ የሚደርስ ሰው ነው ወይ ብላ ትጠይቃታለች። እናቷም በዛራ ጥያቄ ግራ ተጋብታ የሴት ልጅ ፍቅርና የወንድ ልጅ ፍቅር እንደሚለያይና ብዙ ጊዜ ትዳር ላይ ሴቷ ለወንዱ ህይወቷን መስዋዕት የምታደርግ ቢሆንም ግን የወንዱ ፍቅር እዛ ድረስ እንደማይሄድ ትነግራታለች። ይህንንም ትዳሯ ላይ ከራዛ እንዳትጠብቅና የሚስትነት ግዴታዋን ብቻ እንድትወጣ ትነግራታለች።
ዛራም ይህን ስትሰማ ራዛ ህይወቱን ግን አሳልፎ የማይሰጠኝ ከሆነ አልፈልገውም ትላለች። ቀጥላም ላፈቀራት ሴት ህይወቱን አሳልፎ የሚሰጥና ለሚወዳት ሴት ልጅ ብሎ ሁሉንም ነገር አሳልፎ የሚሰጥ ሰው ድንበር ተሻግሮ ስላለ እሱን ነው ማግባት የምፈልገው ትላታለች። እናቷም ይህን ስትሰማ ተናዳ አንቺ የምትይው ፍቅር በፊልምና በመጽሐፍ ብቻ ነው እንጂ የእውነት የለም ብላት ቬር እንድትረሳና ራዛንን ብቻ ማግባት እንዳለባት ትነግራታለች። ራዛንንም ካላገባቸው አባቷ ከመናደሩን በተጨማሪ የአባቷን የፖለቲካ ምርጫን አደጋ ላይ ስለምትጥል እንኳን እሷ ፈጣሪ ራሱ ይህን ጋብቻ መከልከል እንደማይችል አስረግጣ ትነግራታለች። ዛራም ሳትወድ በግዷ በቤተሰቦቿ ተገዳ ራዛን ለማግባት ትዘጋጃለች። ግን ምንም ያክል ብትሞክር ቬርን ከሀሳቧ ማውጣት አልቻለችም። ዛራም በዚህ ሁኔታ ውስጥ መሆኗን የተመለከተችው ጓደኛዋ ሻቡ በጣም ታዝናለች። ሻቡም ለቬር ደውላ ሁሉንም ነገር ነግረው ወደ ፓኪስታን እንዲመጣ ተነግረዋለች። ቬርም ጊዜ ሳያባክን ወደ ፓኪስታን ይሄዳል። እዛም ሻቡ ቤት ሄዶ ስለ ሁኔታው ካወሩ በኋላ በድፍረት ወደ ዛራ ቤት ይሄዳል። እዛም ዛራና ቤተሰቦቿ በተሰበሰቡበት ጊዜ ቬር ሲመጣ ዛራ አላስችል ብሏት ጥምጥም ብላ ታቅፈዋለች። ዛራ ሌላ ወንድ ስታቅፍ የተመለከቱት ቤተሰቦቿ በድንጋጤ ይዋጣሉ። ይባስ ብሎም አባቷ በድንጋጤ ራሱን ስቶ ከባድ በሆነ በሽታ ይጠቃል። የዛራ እናትም ቬርን ለማግኘት ወደ ሻቡ ቤት ትሄድና የዛራና የራዛን ጋብቻ ምን ያክል ለዛራ አባት ትልቅ ጥቅም እንዳለውና አባቷ ከበሽታው እንዲያገግም ዛራ እንዲረሳትና ወደ ህንድ እንዲመለስ ትለምነዋለች። ቬርም ምንም ያክል ለዛራ ያለው ፍቅር በጣም ትልቅ ቢሆንም ግን ቤተሰቦቿን ላለማስከፋት በዛራ እናት ጥያቄ ተስማምቶ ወደ ህንድ እንደሚመለስ ይነግራታል። የዛራም እናት በቬር ቅንነት ተደንቃ ባርከውና መስግናው ትሄዳለች። በሚቀጥለውም ቀን ዛራን አግኝቷት ምንም ያክል እርስ በርሳቸው ያላቸው ፍቅር ትልቅ ቢሆንም ግን ለቤተሰቦቿ ጥሩ ልጅ ሆና በእነሱ ፍላጎት መሰረት ራዛንን ማግባት እንዳለባት ይነግራታል። ዛራ ምንም ያክል እንደዛ ማድረግ ባትፈልግም ግን አባቷን የበለጠ ማስከፋት ስለማትፈልግ የቬርን ሀሳብ ተቀብላ የመጨረሻ ስንብታቸውን ያደርጋሉ። ቬርም ወደ ህንድ የሚመለሰው ባስ ላይ ሊሳፈር ሲል የዛራ እናትና ሻቡ ይመጣሉ። የዛራ እናትም ላደረገው ነገር በጣም አመስግነው በረከቶችን የሚሰጠውንና ጥበቃ የሚያደርግለትን ሀብል ትሰጠዋለች። እሱም አመስግኗት ተሰናብቷቸው ባሱ ላይ ይሳፈራል። በድንገትም ሁለት ፖሊሶች መጥተው ቬርን በማያውቀው ምክንያት ከባሱ አስወርደውት ወደ ፖሊስ ጣቢያ ይዘውት ይሄዳሉ። እዛም ቬርን ሰላይ ነክ በማለት ይወነጅሉታል። ቬርም ስለሚያወሩት ነገር እንደማያውቅና ሰላይ እንዳልሆነ ለማስረዳት ይሞክራል። ፓኪስታንም ድረስ የመጣበትን ዋነኛ ምክንያት ነግራቸው ይቀራል። ምክንያቱም ስለ ዛራ ከነገራቸው እጮኛ እያላት ከሌላ ወንድ ፍቅር ይዟታል የሚባል ወሬ እሷንና የቤተሰቧን ስም ሊያጠፋ ስለሚችል ነው። ከፖሊሶቹም ጋር እየወራ ሳለ ራዛን ወደ ክፍሉ ሲገባ ቬርን ያሳሰረው ራዛ እንደሆነ ይገባናል። ራዛንም ፖሊሶቹ ክፍሉን ለቀው እንዲወጡ ካደረጋቸው በኋላ በአንተና በዛራ ፍቅር ምክንያት የኔ ስም መጥፋት ስለሌለበት ወደ ሀገር ቤትክ ሄደክ ስለ ዛራ እንድታወራ ስለማልፈልግ ሁለት ምርጫዎችን እሰጥካለሁ ይለዋል። የመጀመሪያውን ምርጫ ቬር ወደ ቤቱ ሄዶ ስለ እሱና ስለ ዛራ ፍቅር እያወራ የነጻነት ኑሮ የሚኖር ከሆነ የዛራን ህይወት ወደ ሲኦል እንደሚቀይረው ይነግረዋል። ሁለተኛው ምርጫ ደግሞ ስለሱና ስለ ዛራ ፍቅር ግንኙነት ለማንም ትንፍሽ እንዳይል ሰላይ እንደሆነ አምኖ የፓኪስታን እስር ቤት ውስጥ ቀሪውን እድሜውን ካሳለፈ የዛራን ህይወት ወደ ገነት እንደሚቀይረው ይነግረዋል። የዛራንም ህይወት ደስታ የተሞላበትና ሀዘን የተሞላበት ማድረግ የሚችለው እሱ እንደሆነ ነግሮት ይሄዳል። ቬርም ዛራን ከልቡ ስለሚያፈቅራት ህይወቷ በሀዘን እንዳይሞላ በማለት ሰላይ እንደሆነ አምኖ እስር ቤት ይገባል። የዛራና የራዛን ጋብቻ ቀንም ስለነበረ ዛራ ሳትፈልግ ራዛንን ታገባለች። ቅድም ላይም ቬር ተሳፍሮት የነበረው ባስ መንገድ ላይ ሳለ ተገልብጦ ውስጥ የነበሩ ሰዎች በሙሉ ይሞታሉ። እዚህ ባስም ላይ ከተሳፋሪዎቹ ስም ዝርዝር መሃል የቬር ስም ስለነበረ ቬር በአደጋው ምክንያት ሞቷል ተብሎ ይታሰባል። ቬርም ከዛን ቀን ጀምሮ በእስር ቤት 22 ዓመት ሙሉ ለዛራ ህይወት በመስጋት አንድ ትንፋሽ ሳያወጣ አሳልፏል። ሳሚያ ምንም ያክል ህይወቱን 22 ዓመት ባትመልስለትም ግን በእርግጠኝነት የቬርን ንጹህነት አረጋግጣ ወደ ቤቱ እንደምትመልሰው ተነግረዋለች። የቬር ችሎት ቀን የሚደርስና የሳሚያ ተቃዋሚ ጠበቃ የቬርን የስለላ ተግባራትን የሚያሳዩ ማስረጃዎችን ከአይን እማኞች ጭምር በማቅረብ የቬርን የመፈታት እድል ይቀንሷል። ሳሚያም ቬርን ያላቸው አንድ አማራጭ ዛራ በፍርድ ቤት ውስጥ ስለነሱ እንድትናዘዝ ማድረግ እንደሆነ ተነግረዋለች። ሆኖም ግን ቬር ዛራ ፍርድ ቤት ከቀረበች ስለነሱ ግንኙነት ስለሚሰማ የዛራ ስም እንዳይጠፋና ህይወቷ በሀዘን እንዲበላሽ ስለማይፈልግ ሳይስማማ ይቀራል። ሳሚያም የቬርን አመለካከት ተረድታ ሌሎች ማስረጃዎችን ለመሰብሰብ ወደ ቬር መንደር ለመሄድ ተወስናለች። ወደ ህንድም ከሄደች በኋላ የቬርን ቤተሰቦች ቤትን አቅጣጫ ለማወቅ አንድ መንገደኛ ትጠይቃለች። እሱም የቤተሰቦችን ቤት አቅጣጫ ቢነግራትም ግን ሁለቱም ቤተሰቦቹ ከሞቱ እንደቆዩ ይነግራታል። ሳሚያም ይህን በመስማቷ ከባድ የሆነ ድንጋጤ ውስጥ ብትገባም ግን
የሆነ ማስረጃ አላጣም በማለት ወደ ቬር ቤተሰቦች ቤት ታቀናለች። እዛም በሚገርም ሁኔታ ዛራንና ሻቡን ታገኛቸዋለች። ለሻቡም ለምን እንደመጣች ከነገረቻት በኋላ ሻቡ ዛራ ስለ ቬር ሞት ከሰማች በኋላ ከራዛን ጋር የነበራትን ትዳር እንደፈታች ትነግራታለች። ራዛንም ከፍቹ በኋላ ወደ ውጭ ሀገር እንደሄደና የዛራ አባት ከፖለቲካ ወጥቶ ከብዙ ዓመት በኋላ እንደሞተና ብዙም ሳይቆይም የዛራ እናት እንደሞተች ትነግራታለች። ከዛም እሷና ዛራ ወደዚህ መንደር በመምጣት የቬርን አጎት ምኞት ለማስቀጠል መንደሩ ውስጥ የሴቶች ትምህርት ቤት በመገንባት መንደሩን እያሳደጉ እንደሆነ ትነግራታለች። በኋላም ላይ ሳሚያ ዛራን ለማዋራት ሄዳ የዛራ እናት ለቬር የሰጠችውን ሀብል አሳይታት ቬር ለሷ ደስታ ብሎ 22 ዓመት ሙሉ እስር ቤት እንደቆየና በህይወት እንዳለ ትነግራታለች። ዛራን ቬር በህይወት እንዳለ ስትሰማ በጣም ደስተኛ ሆና ቬርን ከእስር ለማስፈታት ወደ ፓኪስታን ትሄዳለች። እዛም የቬር ችሎት ላይ ቀርባ እውነቱን ተናግራ ቬር ነጻ ሰው መሆኑ ተረጋግጦ ይፈታል። ከዛም ቬር ዛራን ከ22 ዓመት በኋላ በድጋሚ አግኝቷት 22 ዓመት ሙሉ ይዞት የነበረውን የዛራን የእግር ሀብልን አድርጎላት በደስታ ይጋባሉ። ሁለቱም ሳሚያን አመስግነዋት ወደ ህንድ ሀገር ተመልሰው በመንደራቸው ውስጥ በደስታ ህይወታቸውን ሲጀምሩ እያየን ታሪካችን ያልቃል።